ክርስትና እንዲህ ነው። ምዕራፍ 4 በወችማኔ ወደፊት የመራመድ ጎዳና መቁጠር። በዚህ ምዕራፍ የምንመለከተው በብዙ ጌታ ልጆች ዘንድ ግራ መጋባትን የሚፈጥር ርዕሰ ጉዳይ ነው። አሁንም አሮጌው እኛነታችን ከእርሱ ጋር እንደተሰቀለ እናውቃለን። ሮሜ 6:6 የሚለውን ቃል ልብ እንበል። እንደተሰቀለ የሚለው ቃል ጥቅም ላይ የዋለው በኃላፊ ጊዜ ነው። ይህ እጅግ የከበረ እውነታ ነው። የመስቀሉ ሥራ የማያዳግምና ዘላለማዊ ነው። እርሱ አንዴ አድርጎታልና ማንም ሊለውጠው አይችልም። አሮጌውና እኛነታችን ለአንዴና ለዘላለም ተሰቅሏል። ይህ እውነታ በምንም መልኩ ሊሻር አይችልም። ይህንን ስናውቅ ምን ይከሰታል? በቁጥር 11 ላይ እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ቁጠሩ። ከቁጥር 6 ሊከተል የሚችለው ይህ ነው። አሮጌው እኛነታችን እንደተሰቀለ እናውቃለን። ለኃጢአት እንደሞታችሁ ቁጠሩ። ቅደም ተከተሉ እንዲህ ነው። አሮጌው እኛነታችን እንደተሰቀለ ስናውቅ የምንወስደው ቀጣይ እርምጃ ይህን እንደተከናወነ መቁጠር ነው። እውነቱ ይህ ሆኖ ሳለ ብዙዎች ከክርስቶስ ጋር ስላለን ህብረት ሲሰብኩ ሁለተኛው ማለትም ራሳችንን እንደሞትን መቁጠርን እንደ መነሻና መጀመሪያ ነጥብ አድርገውት ትኩረት ይሰጡታል። እንደ እውነቱ ግን የመነሻ ነጥባችን መሆን ያለበት ራሳችንን እንደሞትን ማወቅ ነው። ማወቅ ከመቁጠር መቅደም እንዳለበት የእግዚአብሔር ቃል ግልጽ ያደርግልናልና እናውቃለን እና ቁጠሩ። ይህንን ቅደም ተከተል መጠበቅ በጣም አስፈላጊ ነው። መቁጠራችን መመስረት ያለበት በመለኮታዊ መገለጥ ላይ በተመረኮዘ ሐቅ ላይ ነው። አለዚያ እውነት የሚቆምበት መሰረት የለውም። መቁጠራችን ዕውቀትን ተከትሎ የሚመጣ ይሆናል። ስለዚህ መቁጠርን ከሚገባው በላይ ትኩረት ልንሰጠው አይገባም። ሰዎች ዕውቀትን ላያስቀድሙ ለመቁጠር ይሞክራሉ። እነዚህ ሰዎች ስለ እውነታው ከመንፈስ ቅዱስ የሆነ መገለጥ መጀመሪያ ሳይኖራቸው ለመቁጠር ስለሚሞክሩ በዚህም መንገድ ብዙ ችግር ውስጥ ይገባሉ። ፈተና ሲገጥማቸው ባላቸው ኃይል ሁሉ ለኃጢአት ሞቻለሁ ብለው በመቁጠር ይቃወማሉ። በዚያው ቅጽበት ግን ተሸንፈው በኃጢአት ይወድቃሉ። ከዚያም ሮሜ ምዕራፍ 6 ከቁጥር 11 የሚያስተምረው ትምህርት ውጤታማ አይደለም ይላሉ። በእርግጥም ያለ ቁጥር 6 ቁጥር 11 ውጤታማ አይሆንም። በእርግጥም ያለ ቁጥር 6 ቁጥር 11 ውጤታማ አይሆንም። ስለዚህም ከክርስቶስ ጋር መሞታችንን ካላወቅን አብዝተን በቆጠርን መጠን ጭራሽ ትግላችን የጠነከረ ይሆንና እንረታለን። ወደ ጌታ ከመጣው ለዓመታት ያህል የተማርኩት እንዲቆጥር ነበር። ከ1920 እስከ 1927 ሕይወቴን የመራሁት እንደ ሞትኩ በመቁጠር ነበር። ገና አብዝቼ ለኃጢአት መሞቴን በቆጠርኩ መጠን አብዝቼ በኃጢአት ሕይወት ሕያው እየሆንኩኝ ይቸገር ነበር። ራሴን እንደሞተ በፍጹም ሳምን አልቻልኩም ነበርና ሞትን ራሴን ማምጣት አልቻልኩም። ወንድሞችን በዚህ ጉዳይ ምክር ስጠይቃቸው ሮሜ ምዕራፍ 6:11ን እንዳነብ ይነግሩኝ ነበር። ሮሜ ምዕራፍ 6 ከቁጥር 11ን ይበልጥ ባነበብኩና ለመቁጠር በተጋው መጠን ጭራሽ ከሞት ርቄ ይገኛለሁ። በፍጹም ሊሳካልኝ አልቻለም። መቁጠር እንዳለብኝ ሙሉ በሙሉ የተረዳው ቢሆንም ለምን ትግሬ ሁሉ ያለ ፍሬ እንደቀረ ሊገባኝ አልቻለም። ለብዙ ጊዜያት በዚህ ነገር እቸገር ነበር። ለጌታም እንዲህ አልኩት፣ ይህንን መሰረታዊ የሆነ ነገር ካልተረዳው ምንም ነገር ለማድረግ እንደማልፈልግ እወቅ። ከአሁን በኋላ አልሰብክም፣ አላገለግልም፣ አልፈልግም። ማገለግል ከሁሉ በፊት ይህንን በግልጽ ካስረዳኸኝ ወይም እንዲገባኝ ካደረከኝ ነው ብዬ በግልጽ ነገርኩት። ለብዙ ወራት እጸልይ ጾም ነበር፣ ግን ምንም የመጣ ነገር አልነበረም። አንድ ማለዳ ላይ ያ ማለዳ መቼም ማረሰው ማለዳ ነው። ቁጭ ብዬ ቃሉን አነብና እጸልይ ነበር። ጌታ ሆይ ዓይኖቼን ክፈት ብዬ ጠየቅኩት። ከዚያም ከመቅጽበት እውነቱ በራልኝ። ከክርስቶስ ጋር አንድ መሆኔንም አየሁ። በእርሱ ውስጥ እንደነበርኩና እርሱ ሲሞት እኔም እንደሞትኩ ሲረዳ ሁሉንም ነገር ግልጽ ሆነልኝ። ይህ መገለጥ ያመጣልኝ ደስታ በጣም ስላሸነፈኝ ከተቀመጥኩት ወንበር ብድግ ብዬ ጌታ ይመስገን ለኃጢአት ሞቻለሁ ብዬ ድምፄን ከፍ አድርጌ ሳልቆጥብ ጮኩ። ደረጃውን ወርጄ ምግብ ማብሰያ ቤት የነበረን አንድ ወንድም ያዝኩትና ሞትኩ እኮ ብዬ ነገርኩት። ነገሩ ግር አለውና ምን ማለት ነው ብሎ ጠየቀኝ። እኔም ክርስቶስ እንደሞተ ታውቃለህ? ከእርሱስ ጋር እንደሞትኩ ታውቃለህ? የኔ ሞት ከእርሱ ሞት በማይተናነስ መልኩ እውነቱ እንደሆነ ታውቃለህ?
ብዬ ጥያቄን አከታተልኩበት። ያ መገለጥ እንዴት ያለ እውነት ነበር! የግኝቴን ዜና በሻንጋይ አደባባዮች ላይ አወጅኩበት። እየዞርኩም ተናገርኩኝ። ከዚያ ቀን ጀምሮ ከክርስቶስ ጋር ተሰቅያለሁ የሚለው ቃል የማያዳግም እውነት መሆኑን ለአፍታም ተጠራጥሬ አላውቅም። ይህን ስል የዚህን እውነት ወደ ተግባር ማምጣት የለብንም ማለት አይደለም። እውነት ነው። እውነት ወደ ተግባር መምጣት አለበት። መሰረቱ ግን ዕውቀት እንደሆነ መረዳት አለብን። ይህም ዕውቀት እኔ ከክርስቶስ ጋር ተሰቅያለሁ የሚለው ነው። ታዲያ የመቁጠር ምስጢር ምንድን ነው? በአንድ ቃል መገለጥ ነው። ከእግዚአብሔር ከራሱ የሆነ መገለጥ ያስፈልገናል። ማቴዎስ ወንጌል ምዕራፍ 16 ከቁጥር 17፣ ኤፌሶን መልእክት ምዕራፍ 1 ከቁጥር 17 እስከ 18። ከክርስቶስ ጋር ያለንን ህብረት ለማየት አይናችንን መከፈት አለበት። ይህም እውነታውን ከአስተምሮ ጋር ብቻ ከመረዳት እጅግ ያለፈ ነገር ነው። የዚህ አይነት መገለጥ የደበዘዘና ያልተጨበጠ ዕውቀት አይደለም። ብዙዎቻችን ክርስቶስ ለኛ እንደሞተልን በግልጽ የተረዳንበት ቀን ትዝ ይለናል። ከክርስቶስ ጋር የሞትንበት ቀን እንደዚሁ ግልጽ ሊሆንልን ይገባል። ይህ የደበዘዘ ሳይሆን ጥርት ያለ መሆን አለበት። ምክንያቱም መቀጠል የምንችለው በዚህ መሰረት ላይ ስንቆም ነው። ይህም ማለት ራሴን እንደሞትኩ ሲቆጥር እሞታለሁ ማለት አይደለም። ይልቁንም መሞቴንና እግዚአብሔር ከክርስቶስ ጋር እንደሰቀለኝ ስለተረዳው ስለዚህ ምክንያት ራሴን እንደሞተ እቆጥራለሁ። ትክክለኛው አይነት መቁጠር ይህ ነው። የምቆጥረው ገና እንደሚሞት ሳይሆን እንደሞትኩ ተረድቼ ነው። 4.1 ሁለተኛው ደረጃ ቁጠሩ። መቁጠር ማለት ምን ማለት ነው? መቁጠር በግሪክ ትርጉም ሂሳብ ማድረግ ወይም የመዝገብ አያያዝ ማለት ነው። የሂሳብ ስሌት ወይም አካውንቲንግ በዚህ ዓለም ላይ እኛ ሰዎች ያለ ስህተት ልንሰራው የምንችለው ብቸኛው ነገር ነው። ሰዓሊ የተፈጥሮን በብሩሹ ሲቀርጽ በፍጹም ትክክለኛና ያለ ምንም ማዛነፍ ሊያደርገው ይችላልን? የታሪክ ጸሐፊስ በእርግጠኝነት ያለ ምንም ስህተት ያለፈ ዝርዝር ጉዳዮችን ሊዘግብ ወይም የካርታ ሰራተኛ ምንም ያህል ቢጠነቀቅ ሕጸጽ የለሽ ካርታን ሊያዘጋጅ ይችላልን? እነዚህ ሁሉ ስራቸው ሰመረ ቢባል ወደ ትክክለኛው ቀርበዋል ብቻ ነው እንጂ ሊገለጽ የሚችለው። በዕለት ተዕለት ንግግራችን እንኳን በቻልነው መጠን ታማኞችና እውነተኞች ለመሆን ከልባችን ብንሞክር ፍጹም በሆነ ትክክለኛነት ልንናገር አንችልም። ብዙ ጊዜ ንግግራችን ወደ ቃላት በማብዛት ይጋነንና ወይም ደግሞ ከሚባለው በታች በመናገር እናደርሰብሰዋለን። ነገር ግን በፍጹም ትክክለኛነት ሕጸጽ የሌለበት ሁኔታ ልንሰራ የምንችለው ሂሳብ ብቻ ነው። ሂሳብ ለስህተት ክፍተት አይሰጠንም። አንድ ወንበር ከአንድ ወንበር ጋር ሲደመር ውጤቱ ሁልጊዜም በየትኛውም ቦታ ሁለት ወንበሮች ይሆናሉ። አዲስ አበባም ሆነ ጅጅጋ ላይ ወይም ለንደን መልሱ አንድ ነው። በምዕራብ ወደ ኒውዮርክ፣ በምስራቅ ደግሞ ወደ ሲንጋፖር ብትጓዙ የተለየ መልስ አታገኙም። በምድር ሁሉ በየትኛውም ጊዜ አንድ ሲደመር አንድ መልሱ ሁለት ነው። መንግስት ሰማያትም ይሁን ወይም ሲኦል አንድ ሲደመር አንድ ሁለት ነው። እግዚአብሔር ራሳችንን እንደሞትን እንድንቆጥር የነገረን ለምንድን ነው? ምክንያቱም ስለሞትን ነው። የሂሳብ ስሌትን ምሳሌ እናስብ። ኪሴ ውስጥ 50 ሳንቲም አለኝ እንበል። በመዝገቤ ላይ ስጽፍ ይህን 50 ሳንቲም 49 ከግማሽ ሳንቲም ብዬ እጽፋለሁ? መቼም እንደዚህ አልጽፍም። መዝገቤ ላይ የምጽፈው በኪሴ ውስጥ ያለውን ነው። የኪሴ አቆጣጠር የግምት ሳይሆን የእውነታ ጉዳይ ነው። እንደዚሁም እግዚአብሔር ራሴን እንደሞትኩ እንዲቆጥር የሚነግረኝ በእርግጥ ስለሞትኩ ነው። እውነት ያልሆነውን በመዝገቤ እንዳስቀምጥ ሊጠይቀኝ አይችልም። ሕያው ሆኜ ሳለሁ ራሴን እንደሞትኩ እንዲቆጥር አይጠይቀኝም። መቁጠር የማስመሰል አይነት አይደለም። በኪሴ ያለው 30 ሳንቲም ሆኖ እያለ 40 ሳንቲም ብዬ መዝገቤ ላይ መሙላቱ የሌለኝን 10 ሳንቲም አይጨምርልኝም። 30 ሳንቲም ብቻ ኖሮኝ 40 ሳንቲም አለኝ እያልኩ ይህንን በማወጅ የማደርገው ጥረት ባለኝ ሳንቲም ላይ ለውጥ የሚያመጣ ይመስላችኋልን? ቅንጣት ታክል እንኳን ለውጥ አያመጣም። መቁጠር 30 ሳንቲምን 40 ሳንቲም አያደርግም። እውነት ያልሆነውን እውነት አያደርግም። ነገር ግን ኪሴ ውስጥ 40 ሳንቲም ካለ ያለምንም መቸገር 40 ሳንቲም እንዳለ በመዝገቤ ላይ
ላሰፍር እችላለሁ። እግዚአብሔር ራሳችንን እንደሞት እንድንቆጥር የሚፈልግብን በመቁጠር ስለምንሞት ሳይሆን መሞታችን እውነት ስለሆነ ነው። ስለዚህ ያልሆነውን እንድንቆጥር አይጠብቅብንም። መገለጥ ወደ ክርስቶስ ይመራል ካልን በኋላ ቁጠሩ የሚለው ትዕዛዝ እንደቀረበልን መርሳት የለብንም። ሊኖረን የሚገባ ቁጥር ያለ አካሄድ ይሄ ነው። እግዚአብሔር ሂሳብን በትክክል እንድንቆጥር ይፈልግብናል። ሞቻለሁ የሚለውን በመዝገባችን አስፍረን በዚህ ሐቅ መሰረት እንድንኖር ይጠይቀናል። ግን ለምን? ምክንያቱም ይህ እውነት ነው። ጌታ ኢየሱስ በመስቀል ሲሞት እኔም ከእርሱ ጋር ነበርኩ። ስለዚህም እውነት እንደሆነ አድርጌ እቀበለዋለሁ። በእርሱ ውስጥ እንደሞትኩ እቆጥራለሁ፣ አውጃለሁ። ጳውሎስ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያው እንደሆናችሁ ራሳችሁን ቁጠሩ ይለናል። ይህ የሚቻለው እንዴት ነው? በክርስቶስ ኢየሱስ። ይህ እውነት ሊሆን የሚችለው በክርስቶስ ብቻ እንደሆነ አትዘንጉ። ራሳችሁን ስትመለከቱ ሊሆን የሚችለው በክርስቶስ ብቻ እንደሆነ አትዘንጉ። ራሳችሁን ስትመለከቱ ይህ የማመን ጥያቄ ነው። ይቅርታ፣ ራሳችሁን ስትመለከቱ ይህ እውነት ላይመስላችሁ ይችላል። ሆኖም ይህ በራሳችሁ ሳይሆን በእርሱ የማመን ጥያቄ ነው። ወደ ጌታ ተመልከቱ፣ ያደረገላችሁንም ተገንዘቡ። ጌታ ሆይ በአንተ እታመናለሁ፣ ይህ እውነት በአንተ ተደግፌ እኖርበታለሁ በሉት። ዕለቱንም ሁሉ በዚህ ቃል ተመስርታችሁ ቁሙ። 4.2 በእምነት መቁጠር። የመጀመሪያዎቹ የሮሜ 4 ምዕራፎች የሚናገሩት ስለ እምነት ነው። ጽድቅ ያገኘው በእርሱ ማመን ነው። ሮሜ ምዕራፍ 3 ከቁጥር 28 5:17 ጽድቅ የኃጢአት ይቅርታ፣ ከእግዚአብሔር ጋር ሰላም፣ ሁሉም በእምነት የሚገኙ ስለሆነ በተፈጸመው የክርስቶስ ሥራ የማያምን ማንም ሰው ሊያገኛቸው አይችልም። በሁለተኛው የሮሜ መጽሐፍ አጋማሽ ላይ ግን እምነት ተደጋግሞ ሲጠቀስ ስለማናይ ጳውሎስ በእነዚህ ምዕራፎች አጽንኦት የሰጠበት ርዕሰ ጉዳይ የተለየ ሊመስለን ይችላል። እውነታው ግን እንደዚህ አይደለም። ጳውሎስ በዚህ ክፍል እምነት የሚለውን ቃል ፈንታ መቁጠር የሚለውን ቃል ተክቶታል። ይሁንና መቁጠርና እምነት የሚለያዩ ነገሮች አይደሉም። ይቅርታ፣ ይሁንና መቁጠርና እምነት የሚለያዩ ነገሮች ናቸው። እምነት ምንድን ነው? እምነት የእግዚአብሔርን ሐቅ መቀበል ነው። መሰረቱ ምን ጊዜም በኃላፊ ጊዜ ላይ የተጣለ ነው። የወደፊቱን ጉዳይ የሚያጣቅሰው ከእምነት ይልቅ ተስፋ ነው። እርግጥ ነው ዕብራውያን ምዕራፍ 11 እንደሚነግረን እምነትም ቢሆን ብዙ ጊዜ ተፈጻሚነቱ ወደፊት ነው ጊዜ ነው። በዚህም ምክንያት ጳውሎስ የመረጠው ቃል መቁጠር የሚለውን ነው። ይህ ቃል ያለፈውን ብቻ የሚያጣቅስ እንደተጠናቀቀ ወደ ኋላም ተመልሰን የምናየው እንጂ ይሆናል ብለን የምንጠብቀው አይደለም። ጌታ ኢየሱስ በማርቆስ 11 ከቁጥር 24 የሚናገረው ስለዚህ አይነት እምነት ነው። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁ እመኑ ይሆኑላችሁማል የሚል ነው። የዚህ ትርጉም የጠየቃችሁትን አስቀድማችሁ እንደተቀበላችሁ እመኑ ይሆኑላችሁማል። አንድ ነገር ልታገኙ እንደምትችሉ ወይም እንደምታገኙ ማመን በዚህ ስፍራ የተጠቀሰው እምነት አይደለም። እምነት ማለት የጠየቃችሁት እንዳገኛችሁ ማመን ማለት ነው። እምነት በዚህ ትርጉም ያለፈውን ብቻ የሚያመላክት ነው። ሰዎች እግዚአብሔር ሊያደርግ ይችላል፣ እግዚአብሔር ያደርግ ይሆናል፣ እግዚአብሔር ማድረግ አለበት፣ እግዚአብሔር ያደርጋል ስላሉ በእውነት አመኑ ማለት አይደለም። የእምነት ቋንቋ እግዚአብሔር አድርጎታል ነው። ከክርስቶስ ጋር ስለመሰቀሌ ላምን የምችለው መቼ ነው? እግዚአብሔር ሊሰቅለኝ ይችላል፣ ይሰቅለኛል ወይም ሊሰቅለኝ ይገባል ስል ሳይሆን በደስታ እግዚአብሔር ይመስገን በክርስቶስ ተሰቅያለሁ ስል ነው። በሮሜ ምዕራፍ 3 ጌታ ኢየሱስ ኃጢአታችንን ተሸክሞ እኛ ይቅር እንባል ዘንድ በእኛ ቦታ እንደተሰቀለ እናነባለን። በሮሜ ምዕራፍ 6 ደግሞ ደህንነታችንን ባገኘልን በሞቱ ውስጥ ተጠቅልለን እኛ እንገኛለን። በእኛ ምትክ መሞቱ ሲገለጥልን ለጽድቃችን አመን ነው። ከኃጢአት ነፃ እንወጣ ዘንድ ደግሞ በሁለተኛው ሐቅ ላይ እንድንታመን እግዚአብሔር ይነግረናል። ስለዚህም በሁለተኛው የሮሜ ክፍል የምናገኘው መቁጠር በመጀመሪያው ክፍል የነበረውን እምነት የሚተካ መሆኑን ስናይ በሁለቱ ቃላት መካከል የሰፋ ለውጥ እንደሌለ ልብ እንላለን።
የተጠራንለት ክርስቲያናዊ ሕይወት የምንኖረው ደረጃ በደረጃ በሆነ እድገት ነው። ወደዚህ ሕይወት የምንገባው በመለኮታዊ እውነታ በማመን ነው። 4.3 መፈተንና መውደቅ የእምነት ተግዳሮቶች። ለኛ በታሪክ ውስጥ ሁለት ታላላቅ ሐቆች ተከስተዋል። እነዚህም ናቸው ኃጢአታችን በደሙ መልስ ማግኘቱና እኛ ራሳችን ደግሞ በመስቀሉ ከኃጢአት ባርነት ነፃ መውጣታችን ናቸው። ይሁንና የፈተናን ጉዳይስ እንዴት እናደርጋለን? እነዚህን እውነታዎች ካወቅንና ካመንን በኋላ የቀድሞዎቹ ምኞቶቻችን እንደገና ሲቀሰቀሱ እንዴት ልንመልስ ይገባናል? ይልቁንም ከቀድሞ በባሰ ሁኔታ ውስጥ ራሳችንን በኃጢአቱ ውድቀት ብናገኝስ? ይህ ከላይ የተነጋገርንበት እውነታ የማይሰራና ሐሰት ያደርገዋልን? ከዲያብሎስ አብይ ዓላማዎች አንዱ መለኮታዊ ሐቆችን እንድንጠራጠር ማድረግ መሆኑን አትዘንጉ። ዘፍጥረት ምዕራፍ 3 ከቁጥር 43 ይመልከቱ። ቀደም ሲል እንዳየነው በእግዚአብሔር መንፈስ መገለጥ ከክርስቶስ ጋር እንደሞትን አውቀን ይህንን ስንቆጥር ወደኛ መጥቶ ገና በውስጣችሁ የሚንቀሳቀስና ያልሞተ ነገር እያለ ሞተናል ብላችሁ ራሳችሁን ታታልላላችሁን ብሎ የጥርጣሬን ዘር ይዘራባችኋል። በዚህ ጊዜ ለጠላት ምን አይነት መልስ እንሰጠዋለን? ዋናው ፈተና እዚህ ላይ ነው። የቱን እንመን? በዓይኖቻችን ፊት በግልጽ የተቀመጡትን ተጨባጭ እውነታዎችን ወይስ ገሃዳዊ ያልሆኑ ወይም በሳይንሳዊ መንገድ ሊረጋገጡ የማይችሉትን ተጨባጭ እውነታዎች? እዚህ ላይ ጥንቃቄ ልንወስድ ይገባናል። በእግዚአብሔር ቃል የተቀመጡትና በእምነት ልንጨብጣቸው ያሉንን እውነታዎች እንደገና ማስታወሱ አስፈላጊ ነው። እግዚአብሔር አርነት መውጣት እንደምንችል እየነገረን እንዴት ነው? በመጀመሪያ ደረጃ በባህሪያችን መሪ የሆነውን ኃጢአት እንደነቀለ ወይም እንደተወገደ አልነገረንም። በዚህም መሰረት ላይ መገንባት ሙሉ በሙሉ መሳትና ልክ በኪሱ 30 ሳንቲም ብቻ ኑሮት በመዝገቡ ላይ 40 ሳንቲም እንደጻፈው ሰው በተሳሳተ አቋም ላይ መሆን ማለት ነው። ኃጢአት ተነቅሎ ከኛ አልተወገደም። ይልቁንም ስፍራውን ሳይለቅ ተደላድሎ ተቀምጧል። እድል ከተሰጠውና በእኛም ላይ ሊሰለጥንና እንደገና አውቀንም ሆነ ሳናውቅ ኃጢአቶችን እንድንፈጽም ሊያደርገን ይችላል። የከበረውን ደም አሰራር ሁል ጊዜ ማወቅ የሚያስፈልገን ለዚህ ነው። ለፈጸምናቸው ኃጢአቶች የእግዚአብሔር እልባት ቀጥተኛ የሆነና ለልጁ ደም ዝክራቸው እንዲጠፋ በማድረግ ሲሆን የኃጢአትን መርህና ከኃጢአት ባርነት ነፃ መውጣትን በተመለከተ እኛ የእግዚአብሔር እልባት ቀጥተኛ ነው። እርሱ የሚያስወግደው ኃጢአትን ሳይሆን ኃጢአተኛውን ነው። አሮጌው እኛነታችን ከእርሱ ጋር ተሰቅሏል። በዚህም ምክንያት የኃጢአት መጠቀሚያ የነበረው ሥጋ አሁን ስራ ፈት ይሆናል። ሮሜ ምዕራፍ 6 ከቁጥር 6። የቀድሞ ገዢያችን ኃጢአት አሁንም ርቆ አልሄደም፣ ግን ያገለግለው የነበረው ባሪያው ስለሞተና ለቀድሞ ገዥ መገዛት ስለማይችል ብልቶቹም የማይሰሩ ሆነዋል። የቁማርተኛው እጅ፣ የተረጋጋሚው ምላስ ስራ ቀይረው የጽድቅ ዕቃ ጦር ሆነዋል። ሮሜ ምዕራፍ 6 ከቁጥር 13። ስለዚህ በኃጢአት ላይ ድል መቀዳጀት ከሚለው ይልቅ ከኃጢአት አርነት መውጣት የሚለው ሐሳብ ይበልጥ መጽሐፍ ቅዱሳዊ እንደሆነ መናገር እንችላለን። በሮሜ ምዕራፍ 6 ከቁጥር 7 እና ከቁጥር 11 የምናገኛቸው ከኃጢአት መጽደቅና ለኃጢአት መሞት የሚሉ ሐሳቦች የሚጠቁሙት አሁንም ህልውናና እውነታ ካለው ኃይል አርነት የመውጣትን ሐሳብ እንጂ ህልውና ያመለከተን ገዢ አይደለም። ኃጢአት አሁንም ህልውና አለው፣ ነገር ግን ዕለት ተዕለት ከኃጢአት ኃይል አርነት እየወጣን እንደምንሄድ እናውቃለን። ይህ አርነት እውነትነቱን የማያጠያይቅ በመሆኑ ዮሐንስ በድፍረት ከእግዚአብሔር የተወለደ ኃጢአትን አያደርግም፣ ኃጢአትን ሊያደርግ አይችልም ብሎ በዮሐንስ መልእክት ምዕራፍ 3 ከቁጥር 9 ላይ ይላል። ይህ ቃል ልክ ባልሆነ መንገድ ከተረዳ ነው በቀላሉ ወደ ስህተት ሊመራን ይችላል። ዮሐንስ የሚለን ኃጢአት ፈጽሞ በታሪካችን አናይም፣ ዳግመኛም ኃጢአት አናደርግም ሳይሆን ኃጢአት ማድረግ ከእግዚአብሔር የተወለደ ሰው ባህሪ አለመሆኑን ነው። በአዲሱ ልደት ከኛ የተተከለው የክርስቶስ ሕይወት ባህሪ ኃጢአትን ማድረግ አይደለም። ነገር ግን በአንድ ነገር ባህሪና ታሪክ መካከል ትልቅ ለውጥ እንዳለ ሁሉም በውስጣችን ባለ ባህሪና በውስጣችን ባለ ሕይወት ባህሪና በታሪካችን መካከል ትልቅ ልዩነት አለ። ለምሳሌ
እንጨት ውሃ ውስጥ አይሰጥምም፣ ምክንያቱም ባህሪው እንደ ብረት ስላልሆነ ነው ልንል እንችላለን። ይሁንና እንጨትን ውሃ ውስጥ በእጃችን ከያዝነው ሊሰጥም ይችላል። ማስረገጥ ማለት አንድን ነገር እውን ማድረግ የመቻል ኃይል ማለት ነው። ይህንን ለማስረዳት ቀለል ያለ ምሳሌ እንውሰድ። በዙሪያችን ያሉ ነገሮች በአእምሯችን ሊቀረጹ የሚችሉት በስሜት ሕዋሶቻችን ነው። ብርሃንና ድምፅ ለኔ እውን ሊሆኑ የሚችሉት በማየትና በመስማት ሕዋሶቼ ነው። ቀይ፣ ቢጫ፣ አረንጓዴ፣ ሰማያዊ፣ ሐምራዊ ቀለሞች ነባራዊ እውነታ ቢኖራቸውም አይኖቼን ቢከድን ቀለሞቹ ለኔ እውን መሆናቸው ይቀራል። ስለዚህም ቢጫ ለኔ ቢጫ ሆኖ እንዲታየኝ የሚረዳኝ የማየት ሕዋሴ አይኔ ነው። ቀለሙ መኖሩ ብቻ ለኔ እውን አያደርገውም። እውን ማድረግ መቻል አለብኝ። ማስረገጥ ማለት ትርጉሙ ይሄ ነው። አይነ ስውር ቢሆን ቀለም መለየት፣ ጆሮዬ መስማት ባይችል ደግሞ ሙዚቃን ማዳመጥ እንደማልችል ግልጽ ነው። ይሁንና የኔ ማየት ወይም መስማት አለመቻል የሙዚቃና የቀለም እውነትነትን ያለ ቅንጣት ያህል ለውጥ አያመጣም። አሁን የምንወያየው ባይታዩም ዘላለማዊና እውነት ስለሆኑ ጉዳዮች ነው። መቼም እነዚህ ዘላለማዊ ጉዳዮች በተፈጥሯዊ ሕዋሶቻችን ልናስረግጥ አንችልም። ተስፋ ስለምናደርገው ነገር የክርስቶስን ነገር የሚያስረግጥልን እምነት ነው። እምነት እውነት የሆኑ ነገሮችን በእኔ ልምምድ እውን እንዲሆኑ ያደርጋል። ብዙ ሺህ ሰዎች በሮሜ ምዕራፍ 6 ከቁጥር 6 ያለውን አሮጌ ሰዋችን ከእርሱ ጋር ተሰቅሏል የሚለውን ቃል ያነባሉ። ይህ እውነትነቱ ለእምነት ብቻ እንጂ ለጥርጥርና ከመንፈሳዊ አብሮት ወይም ኢሉሚኔሽን ለተገነጠለ አእምሯዊ እይታ አይደለም። አሁን የምንነጋገረው ስለ ተስፋ ቃል ሳይሆን ስለ እውነታ ነው። የእግዚአብሔር የተስፋ ቃል እንድንይዛቸውና እንድንጠብቃቸው ዘንድ በመንፈስ የተገለጡልን ሲሆኑ እውነታዎች ግን እውነታዎች ስለሆኑ አመናቸውም አላመናቸውም እውነትነታቸው አይቀየርም። የመስቀሉ እውነታዎችን ባናምንም ለኛም ምንም አይፈይዱም እንደሆነ እንጂ እውነትነታቸው ቅንጣት ታህል አትቀየርም። በራሳችን እውነት የሆኑ ዘንድ እውነታዎች እምነት አያስፈልጋቸውም። እምነት ግን ሊያስረግጣቸውና በልምምድ እውን ሊያደርጋቸው ይችላል። የእግዚአብሔርን ቃል እውነት የሚቃወም ሁሉ የሰይጣን ውሸት አድርገን ልንቆጥረው ይገባል። ይህ ለስሜት ሕዋሶቻችን የግድ እውን ስለሆነ ሳይሆን ሌሎችን እውነታዎች ሊገዛ የሚገባ ታላቅ እውነታ ስለሆነ ነው። በጥቃቅን ዝርዝር ሁሉ ባይዛመድም ለዚህ ምሳሌ ሊሆን የሚችል ነገር በሕይወቴ ተከስቶ ያውቃል። ከጥቂት ዓመታት በፊት በጠና ታመምኩና ለ6 ወራት ያህል በነበረብኝ ከፍተኛ ትኩሳት ምክንያት መተኛት አልችልም ነበር። በዚያም መጨረሻ ላይ እግዚአብሔር ከመጽሐፍ ቅዱስ የግል የፈውስ ቃል ሰጠኝ። ጌታ ቃል ስለሰጠኝ የበሽታ ምልክት ሁሉ በቅጽበት ደብዛው የሚጠፋ መስሎኝ ነበር። የሚገርመው ግን እንኳን እንቅልፍ ላገኝ ጭራሽ ከወትሮ በበለጠ ሁኔታ እረፍት የለሽ ሆንኩኝ። ትኩሳቱ በጣም ከፍ አለ። የልብ ትርታዬም በጣም ናረ። ራስ ምታቱም የትየለሌ ኃይሉን አሰባስቦ አጠቃኝ። በዚህ ጊዜ አጋጣሚዎችን ላለማሳለፍ የሚተጋው ሰይጣን የእግዚአብሔር ተስፋ ቃል ወዴት ነው? እምነትስ የት ነው? ድሎቼስ ሁሉ መና ቢቀሩ አይደል እያለ ይገዳደረኝ ጀመር። ስለዚህም ጌታ ጉዳዩን ግልጽ እንዲያደርግልኝ እንደገና ለመጸለይ ሊፈተን ሲል አእምሮ ተወቀሰና ይህ ቃል ወደ እኔ መጣ። ቃልህ እውነት ነው፣ ቃልህ እውነት ነው። ታዲያ የበሽታው ምልክቶች መባባስ ምን ማለት ነው? እነዚህ ነገሮች ሐሰት እንደሆኑ ደመደምኩ። ስለዚህም ለጠላት እንዲህ ስል አወጅኩ። ይህ እንቅልፍ አልባነት ውሸት ነው። ይህ ራስ ምታት ውሸት ነው። ይህ ትኩሳት ውሸት ነው። ይህ የልብ ትርታዬ መናር ውሸት ነው። እግዚአብሔር ከተናገረኝ አንጻር እነዚህ ሁሉ ያንተ ውሸት ናቸው። ለኔ የእግዚአብሔር ቃል እውነት ነው አልኩ። ይህን ባልኩ በ5 ደቂቃ ውስጥ እንቅልፍ ያዘኝ። በማግስቱም ሲነቃ ሙሉ በሙሉ ጤነኛ ነበርኩ። በዚህ ግላዊ ጉዳይ እግዚአብሔር ስለተናገረው ነገር ራሴን ላሰት እችላለሁ። ስለ መስቀሉ እውነታ ግን ይህ ፍርሃት አይኖረኝም። የሰይጣን ውሸቶች ምንም አሳማኝ ቢመስሉም እግዚአብሔርን ማመን አለብኝ። ውሸት በመናገር የተካነ ሰው በቃል ብቻ ሳይሆን በሰውነቱም በሚያሳያቸው ሁኔታዎችና በምግባሩም መዋሸት አያቅተውም። ሰይጣንም እጅግ የተካነ ውሸት ተናጋሪ በመሆኑ
የሚዋሽን በቃሉ ብቻ ሳይሆን በሐሰተኛው ምልክቶች፣ ስሜቶችና ልምምዶች በመጠቀም ነው። በዚህም መልኩ በእግዚአብሔር ቃል ላይ ያለንን እምነት ለማናጋት ይሞክራል። እዚህ ላይ የሥጋን እውነታ እንደማልክድ ግልጽ ላድርግ። እንዲያውም በዚህ ጉዳይ ላይ በሚቀጥሉት ጥናቶች የሚለው ይኖረኛል። እዚህ ላይ የምናገረው ግን በክርስቶስ ከሆነ የአንድነት ስፍራችን ስለመውጣት ነው። ከክርስቶስ ጋር መሞታችንን እንደ እውነታ ስንቀበል ሰይጣን የዕለታዊ ልምምዳችንን እንደ ማስረጃ በማቅረብ እንዳልሞትንና በሕይወት እንዳለን ለማሳየት በብርቱ ይሞክራል። ስለዚህም የምናየውን የሰይጣን ውሸት አሁን የእግዚአብሔር ቃል መምረጥ አለብን። ስለዚህም የምናምነው የሰይጣንን ውሸት ይሁን የእግዚአብሔር ቃል መምረጥ አለብን። እኔ አቶኒ መሆኔን አውቃለሁ። ይህ በእርግጠኝነት የማውቀው እውነት ነው። እርግጥ ነው የማስታወስ ችሎታዬም አጥቼ አቶኒ መሆኔን ረሳ ይሆናል፣ ወይም ሌላ ሰው እንደሆንኩ በህልሜ ላይ እችላለሁ። ይሁንና ወደድኩም ጠላውም በእንቅልፌም ልሁን ነቅቼ እኔ አቶኒ ነኝ። አስታወስኩ አላስታወስኩ እኔ አቶኒ መሆኔ አይለወጥም። በእርግጥ ሌላ ሰው እንደሆንኩ ባስመስል ነገሮች አስቸጋሪ ይሆኑ ይሆናል። እኔ ወይዘሪት ከ እንደሆንኩ ራሴን ብቆጥር ሳላቋርጥ ለራሴ አሁን አንተ ወይዘሪት ከነ ወይዘሪት ከመሆንን በጭራሽ እንዳትረሳ ብዬ መደጋገም ይኖርብኛል። ይሁንና ምንም ይሁን ምን ይህን ነገር ቢደጋገም አንድ ሰው አቶኒ ብሎ ቢጠራኝ የራሴ ስም እንደመሆኑ ሳላውቀው አቤት ማለት አይቀርም። እውነት ያልሆነውን እንዲመስል ያደረግኩት ጥረት ሁሉ በዚያ ወቅት በእውነታ ይናድና መቁጠሬ ዋጋ ቢስ ይሆናል። አቶኒ እንደመሆን የራሴን እንደ አቶኒ ቢቆጥር ግን ምንም አይቸግረኝም። ይህ በተለማመድኩበትም ሆነ ባልተለማመድኩት የማይለወጥ እውነታ ነው። ስለዚህ ተሰማኝም አልተሰማኝም ከክርስቶስ ጋር ሞቻለሁ። ስለዚህ ነገር እርግጠኛ የምሆነው እንዴት ነው? ክርስቶስ ሲሞት አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉ ሞቱ። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 14። በሕይወቴ ይህ እውን ቢሆን ወይም እውን ያልሆነ ቢመስል እውነታው አይቀየርም። በእውነታው ላይ ጸንቼ ሲቆም ሰይጣን በእኔ ላይ ሊበረታ አይችልም። እኛን ለማጥቃት የሚጣጣርበት ኢላማ ዋስትናችንን እንደሆነ አስታውሶ የእግዚአብሔር ቃል እንድንጠራጠር ካደረገን ዓላማው ግብ ይመታል። እኛም ለእርሱ ጥቃት የተጋለጥን እንሆናለን። ይሁንና እግዚአብሔር ለስራውና ለቃሉ ታማኝ የሆነ አምላክ መሆኑን ተረድተን የእግዚአብሔር እውነታ በሚሰጠን ዋስትና ሳንናወጥ ብናርፍ ሰይጣን የትኛውንም አይነት ዘዴ ቢጠቀም ልንስቅበት እንችላለን። በእምነት እንጂ በማየት አንመላለስምና ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 7። ለዚህ ጥሩ ምሳሌ የሚሆን አንድ ታሪክ አለ። በአንድ ወቅት እምነትና ልምምድ በግንብ ላይ ይራመዱ ነበር። እውነታ ወደ ቀኝም ሆነ ወደ ግራ ሳይመለከት ፊት ለፊቱን ብቻ እያየ ይጓዝ ነበር። ከኋላው እምነት ይከተለው ነበር። እምነት አይኖቹን በእውነታ ላይ እስካልሆነ ድረስ ደህና ይራመድ ነበር። ነገር ግን ከኋላው ላለው ልምምድ ግን ብሎት ዞር ብሎ ሲመለከት ሚዛኑን አጣና ከግንቡ ላይ ወደቀ። ምስኪኑ ልምምድም አብሮት ወደቀ። ሰይጣን ሊፈትነን ዋና ዓላማው አይኖቻችንን ከጌታ ነቅለን ወደ ውስጣችን እንድንመለከትና በሚታየው እንድንመላለስ ማድረግ ነው። እምነት ሁልጊዜም የእግዚአብሔርን ቃል የሚቃረን ከሚመስለው እና በተጨባጭ እውነታዎች፣ በስሜቶችና በአስተያየቶች ከተገነባው ተራራ ላይ ይጋፈጣል። ሁለቱም ሲጋጠሙ ወይ እምነት ወይ ተራራው አንዱ መውደቅ አለበት። ሁለቱም በአንድነት ሊቆሙ አይችሉም። ብዙ ጊዜ እምነት እጁን ሰጥቶ ሲረታ ተራራው ይቆማል። ይህ ሊሆን አይገባም። እውነታን ለማረጋገጥ የምንሞክረው በስሜት ሕዋሶቻችን ከሆነ ልምምዶቻችን የሰይጣን ውሸቶች ሊያስረግጡ እናገኝ ይሆናል። የስሜት ሕዋሶቻችን ከሆነ ልምምዶቻችን የሰይጣንን ውሸቶች ሲያስረግጡ እናገኝ ይሆናል። የእግዚአብሔርን ቃል የሚቃረንን ነገር ላለማመን ከጨከንና በእርሱ ብቻ ለማመን ከቆረጥ የኛ ልምምድ ቀስ በቀስ ከቃሉ ጋር
ሲስማማ እናገኘዋለን። ይህ የሚሆነው ከጌታ ጋር ስንጣበቅ ነው። ደረጃ በደረጃ እርሱ በተጨባጭ ሁኔታ ለኛ እውን በመሆን እውነተኛ ጽድቅ፣ እውነተኛ ቅድስናና እውነተኛ የትንሣኤ እውነት ይሆንልናልና በገቢራዊና በገብራዊ ሁኔታ እውነት የሆነውን እርሱ በሕይወታችን ይገልጥ ዘንድ በውስጣችን በተግባራዊ ሁኔታ ሲሆን እናየዋለን። ይህ የብስለት መለያ ነው። ጳውሎስ ለገላትያ ሰዎች ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለእናንተ ምጥ ይዞኛል ገላትያ ምዕራፍ 4 ከቁጥር 19 ስል ይህንን ማለቱ ነበር። እምነት ማለት የእግዚአብሔርን ዘላለማዊ እውነታዎች የሚያስረግጥ ነው። 4.4 በእርሱ መኖር። ቀደም ሲል ይህን ጉዳይ ሰፋ ባለ መንገድ ያየነው ቢሆን ይበልጥ ግልጽ ይሆንልን ዘንድ የምንመለከተው ቀጣይ ነገር ይኖራል። መጽሐፍ ቅዱስ በእርግጥ እንደሞትን አስረግጦ ይነግረናል። ይሁን እንጂ ከቶውንም በራሳችን እንደሞት አይነግረንም። የሞትነው በክርስቶስ እንጂ በራሳችን አይደለም። ከእርሱ ጋር የተሰቀልነው በእርሱ ስለሆነ ነው። ጌታ ኢየሱስ በእኔ ኑሩ እኔም በእናንተ ዮሐንስ ምዕራፍ 15 ከቁጥር 4 ብሎ ሲናገር በክርስቶስ ለመገኘት በጭራሽ መታገልና መፍጨርጨር እንደማያስፈልገን ያስገነዝበናል። አስቀድመን በእርሱ ውስጥ ስለሆን መጽሐፍ ቅዱስ የሚነግረን እግዚአብሔር በእርሱ እንዳስቀመጠን በዚያ እንድንቆይ እንጂ በእርሱ ለመገኘት እንድንሞክር አይደለም። በክርስቶስ እንድንሆን ያደረገን እግዚአብሔር ራሱ ነው። ከኛ የሚጠበቅብን በእርሱ መኖር ነው። በተጨማሪም ይህ ጥቅስ አንድ መለኮታዊ መርህን ያስቀምጥልናል። እግዚአብሔር ስራውን ያከናወነው በክርስቶስ እንጂ በእኛ በነጠላ ግለሰብነታችን አይደለም። ሁሉን የሚጠቀልሉት የእግዚአብሔር ልጅ ሞትና ትንሣኤ በሙላትና በማያዳግም ሁኔታ የተከናወኑት የኛ አስተዋጽኦ ሳይጨመርባቸው ነበር። የክርስቲያኖች ልምምድ ሊሆን የሚገባው የክርስቶስ ታሪክ በመሆኑ ከእርሱ የተለየ መንፈሳዊ ልምምድ ሊኖረን አይችልም። ከእርሱ ጋር እንደተሰቀልን ሕይወት እንዳገኘንና ከሙታን እንደተነሳን በእርሱም በሰማያዊ ስፍራ እግዚአብሔር እንዳስቀመጠንና በእርሱ ሆነን እንደተሞላን መጽሐፍ ቅዱስ ይነግረናል። ሮሜ ምዕራፍ 6 ከቁጥር 6፣ ኤፌሶን ምዕራፍ 2 ከቁጥር 5፣ ቆላሲያስ ምዕራፍ 2 ከቁጥር 10። ይህ በሕይወታችን ገና ሊከናወን ያለ ነገር ብቻ ሳይሆን ከእርሱ ጋር በመሆናችን አስቀድሞ የተከናወነ ነገር ነው። እግዚአብሔር በበጎነቱ እኛን በክርስቶስ አካቶናል። ከክርስቶስ ጋር የሰራውን በክርስቲያን ላይ ሰርቶታል። በአካሉ ራስ የሆነው ነገር ሁሉ በብልቶቹ ሁሉ ሆኗል። ስለዚህም ከእርሱ ተለይተን በራሳችን መንፈሳዊ ሕይወት መኖር እንደምንችል ካሰብን ተሳስተናል። በልምምዳችን የኛ የግላችን ብቻ የሆነ ነገር እንድናካብት የእግዚአብሔር ሐሳብ አይደለም። የክርስቲያን መንፈሳዊ ልምምድ ሁሉ በክርስቶስ የሆነ ነው። ክርስቶስ ካለፈበት የወጣ ልምምድ ሊኖር አይችልም። የኛ ልምምድ ብለን የምንጠራው ሌላ ምንም ሳይሆን ወደ እርሱ ታሪክና ልምምድ መግባታችን ነው። በወይን ግንድ ላይ የሚገኙ የተለያዩ ቅርንጫፎች በየግላቸው የተለያዩ ቀለማት ያላቸው ወይኖች፣ ለምሳሌ አንዱ ባለቀይ፣ ሌላኛው ባለ አረንጓዴ፣ ሌላ ደግሞ ባለ ጥቁር ሐምራዊ ቀለም በማፍራት ቢሞክሩ እንግዳ ነገር አይደለም። ይህ መቼም ከቶውንም የማይቻል መሆኑን ግልጽ ነው። የቅርንጫፎቹ ባህሪ የሚወሰኑት በወይኑ ግንድ ነው። ይሁንና ብዙ ክርስቲያኖች ልምምዶቻቸው በነጠላ የሚገኙ እንደመሆኑ ያስባሉ። መስቀልን፣ ትንሣኤን እና እርጋትን ነጣጥለው እንደተለያዩ ሁነቶች የሚያስቧቸው መላውን ልምምድ ከጌታ ጋር አያይዘው አይመለከቱትም። እውነተኛ መንፈሳዊ ልምምድ በክርስቶስ አንድ አይነት እውነትን በማወቅና ያን እውነታ በመቀበል ላይ የተመሰረተ በመሆኑ በዚህ መንገድ ከእርሱ ያልተገኘ ልምምድ ሁሉ ለአፍታም ሳይቆይ የሚተን ነው። ይህ እውነታ በክርስቶስ አግኝቼዋለሁ፣ ጌታ ይመስገን፣ የኔ ሆኗል፣ የኔ ስለሆነ ጌታ ሆይ በልቤ አኖረዋለሁ። የልምዶቻችን ሁሉ ማቆያ መሰረት የክርስቶስ እውነቶች እንደሆኑ መረዳት እንዴት ታላቅ ነገር ነው! ስለዚህ እግዚአብሔር እኛን ወደ ራሱ ሕይወት የሚያመጣው ለኛ አንዳች ነገር በመስጠት
እኛን በሆነ አይነት መንገድ በማሰለፍና የኛ የምንለውን ልምምድም በመስጠት አይደለም። በጥቅምት ወር ከክርስቶስ ጋር ሞትኩ ወይም በጥር 1 1950 ከሙታን ተነሳው፣ ሌላው ቢቀር ባለፈው ሰኞ ጌታን የጠየቁትን ልምምድ ሰጠኝ ማለት እንችል ዘንድ እግዚአብሔር በእኛ ውስጥ አንድ ነገር አያደርግም። በዚህ የጸጋ ዘመን ልምምዶች በራሳቸው አያስፈልጉንም። መንፈሳዊ ታሪክን በተመለከተ አስተሳሰባችን ጊዜ ሊገዛው አይገባም። እዚህ ላይ አንዳንዶቻችን ይህም ማለት የህይወታችንን አቅጣጫ የሚቀይር ልምምድ አይኖረንም ማለት ነው ብላችሁ ጠይቁ ይሆናል። ለዚህ መልሱ ያለ ጥርጥር አዎ፣ የህይወታችንን አቅጣጫ የሚቀይር ልምምድ ይኖረናል። ለምሳሌ ጆርጅ ሙለር መሬቱን እስኪነካ ወደ ታች በመስገድ በአንድ ወቅት እግዚአብሔር ሲገናኘኝ ጆርጅ ሙለር የተባለ ሰው እስከ አከተመለት ሞተ በማለት በህይወቱ ስለተከሰተው ለውጥ ይናገር ነበር። በምናልፍበትም መንፈሳዊ ልምምድ ወይም ከእርሱ ጋር ስንመላለስ እግዚአብሔር በእኛ የሚያመጣው አቅጣጫ ለዋጭ ልምምድ አስፈላጊነትን አልክድም። ይልቁንም የነገሬ ዋና ነጥብ እግዚአብሔር ለግለሰቦች ግላዊ ልምምድን አለመስጠቱ ነው። ያለንን ልምምድ እግዚአብሔር ለኛ ለይቶ የመደበልን ሳይሆን እግዚአብሔር አስቀድሞ ወዳዘጋጀልን ህይወት በመግባት ያገኘነው ነው። ይህም ዘላለማዊ ነገሮችን በዚህ ህይወት የኛ ማድረግ ማለት ነው። የክርስቶስ ታሪክ የኛ ልምምድና መንፈሳዊ ታሪክ ስለሚሆን ከእርሱ የተለየ የራሳችን ታሪክ የለንም። እግዚአብሔር ለኛ ያቀደው ሁሉ የተከናወነው በክርስቶስ እንጂ በእኛ አይደለም። በክርስቶስ ካደረገው የተለየን ነገር በእኛ አያደርግም። ሌላው ቀርቶ የዘላለም ህይወት እንኳን የሰጠን እኛ እንደ ነጠላ ግለሰቦች አይደለም። ያ ህይወት በልጁ ስለሆነ ልጁ ያለው ህይወት አለው። እግዚአብሔር ሁሉንም በክርስቶስ አድርጎ እኛንም በእርሱ ጠቅልሏልና። እግዚአብሔር በክርስቶስ ጠቅልሏል ወይም ጠቅልሎኛል። ስለዚህም በእርሱ የሆነው ሁሉ የኔ ይሆናል፣ በእርሱ እኖራለሁ በሚል እምነት አቋም እውነተኛ የሆነ ተግባራዊ ረብ አለ። የሰይጣን ጥረቱ ሁል ጊዜም እኛን በፈተናዎች በውድቀቶችና በመከራ ከክርስቶስ እንደወጣን እንዲሰማን በማድረግና ከእርሱ ሊያስወጣንና ወጥተንም እንድንቀር ማድረግ ነው። ይህ ሲሆን በክርስቶስ ብንሆን ኖሮ በእንደዚህ አይነት ሁኔታ ውስጥ ልንገኝ እንደማንችልና ስለዚህም አሁን የሚሰማን ስሜት መሰረት ከክርስቶስ እንደወጣን እናስባለን። ስለዚህም ጌታ ሆይ ዳግመኛ ወደ ክርስቶስ አስገባኝ ብለን እንጸልያለን። ይህ ግን ፍጹም ስህተት ነው። የእግዚአብሔር ትእዛዝ በክርስቶስ እንድንኖር ነው። የአርነት መንገድ ይኸው ነው። ምክንያቱም እግዚአብሔር በእኛ ህይወት እጁን እንዲያስገባና እንዲሰራ መንገድ ይከፍትለታል። የክርስቶስ እውነት በእኛ ዕለት ተዕለት ህይወት ውስጥ ይሆንና ኃጢአት በእኛ መንገሱ ወይም ሮሜ ምዕራፍ 5 ቁጥር 21 ላይ ቀርቶ ከእንግዲህ ወዲያ ለኃጢአት እንደማንገዛ ሮሜ 6:6 የማወቅን የተባረከ ሐቅ እንረዳ ዘንድ የላቀው የትንሣኤው ኃይሉ በእኛ ህይወት እንዲሰራ ያደርጋል። በክርስቶስ ማንነት መሰረት ላይ በጽናት እንቆም። በእርሱ ህይወት እውነት የሆነው ሁሉ በእኛም ህይወት በልምምዳችን እውነት ሲሆን እናገኛለን። ለዚህ ፈንታ ግን እኛ በራሳችን መሰረት ላይ ስንቆም በአሮጌው ባህሪያችን እውነት የሆነው ሁሉ በህይወታችን እውነት ሆኖ ሲጸና እናገኛለን። በእምነት እዚህ ከደረስን ሁሉ ነገር ይኖረናል። ከተመለስን ግን ምንም አናገኝም። ስለዚህም የኔነትን ሞት የምንፈልገው በክርስቶስ ሳይሆን በራሳችን ውስጥ ነው። ወደ ውስጣችን ብንመለከት የምንረዳው ለኃጢአት እጅግ ሕያው እንደሆነን ነው። ወደ ጌታ ስንመለከት ግን ሞት በእኛ ውስጥ ቢሰራም በአዲስ ህይወት መመላለስን የኛ እንደሆነ ዋስትና ይሰጠናል። ለእግዚአብሔር ሕያዋን ነን። ሮሜ ምዕራፍ 6 ከቁጥር 4 ከቁጥር 11 በእኔ ኑሩ እኔም በእናንተ። ይህ በውስጡ ትእዛዝና የተስፋ ቃልን ያቀፈ መንታ ዓረፍተ ነገር ነው። የእግዚአብሔር አሰራር ገብራዊና ተገብሯዊ ጎኖች ሲኖሩት ተገብሯዊው በገብራዊው ላይ የተደገፈ ነው። እኔም በእናንተ በእርሱ የመኖራችን ውጤት ነው። በተገብሯዊ ጎን እጅግ እንዳንወሰድና ወደ ውስጣችን እንዳናተኩር መጠንቀቅ አለብን። ገብራዊ በሆነው በእኔ ኑሩ በሚለው ቃል ላይ
ልናተኩርና የቀረውን ጌታ እንዲያስተካክለው መተው አለብን። ይህ የእርሱ ስራ ነው። ጨለማ ክፍል ውስጥ ሆናችሁ ለማንበብ ፈለጋችሁ እንበል። ከጎናችሁ ባለ ጠረጴዛ ላይ የማንበቢያ አምፖል ቢኖር ምን ታደርጋላችሁ? ብርሃኑ ይበራ እንደሆን ለማወቅ አተኩራችሁ ትመለከቱታላችሁ? ከአምፖሉ ላይ ያለው አቧራ በጨርቅ ታጸዳላችሁ? ከቶውንም አታደርጉም። ይልቁንም ወደ ማብሪያ ማጥፊያው ሄዳችሁ መብራቱን ታበራላችሁ። የብርሃኑን ምንጭ በትክክል ስላወቃችሁና ተገቢውን እርምጃ ስለወሰዳችሁ መብራቱ ይበራል። በትክክል ስላወቃችሁና ተገቢውን እርምጃ ወስዳችኋልና። እንደዚሁም ከክርስቶስ ጋር ባለን ጉዞ ትኩረታችን በጌታ ኢየሱስ ላይ መከተል ላይ መሆን አለበት። በእኔ ኑሩ እኔም በእናንተ መለኮታዊ ትእዛዝ ነው። በገብራዊ እውነቶች ላይ ስናምን እነዚህ እውነቶች በሕይወታችን ተገብረው ይሆናሉና ሐዋርያው ጳውሎስ እንደተናገረው እኛ ሁላችንም እንደ መስታወት እያብለጨለጭን ያን መልክ እንመስል ዘንድ እንለወጣለን። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 18። በሕይወት ፍሬያማነት ጉዳይም ይኸው መርህ ይሰራል። በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። ዮሐንስ ምዕራፍ 15 ከቁጥር 5። ፍሬ ለማፍራት ጥረት ማድረግ ወይም ባፈራነው ፍሬ ላይ ማተኮር የለብንም። ስራችን ወደ እርሱ መመልከት ነው። ይህንን ስናደርግ እርሱ ቃሉን በእኛ ይፈጽማል። በእርሱ የምንኖረው እንዴት ነው? በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። እናንተን በክርስቶስ ማስገባት የእግዚአብሔር ሥራ እንደመሆኑ እርሱ አድርጎታል። ስለዚህም እግዚአብሔር ባኖራችሁ ቦታ ቆዩ። በራሳችሁ መሰረት ላይ ለመቆም አትመለሱ። በክርስቶስ እንዳልሆናችሁ አድርጋችሁ ራሳችሁን አትመልከቱ። ይልቁንም ወደ ክርስቶስ ተመልከቱ፣ ራሳችሁንም በእርሱ እዩ፣ በእርሱ ኑሩ። እግዚአብሔር በልጁ እንዳስቀመጣችሁ አምናችሁ ረፉ። ስራውንም እንዲፈጽም በእምነት ተጠባበቁት፣ ኃጢአት አይገዛችሁምና። ሮሜ ምዕራፍ 6 ከቁጥር 6 ብሎ የተናገረውን የከበረ ተስፋ ቃል በእናንተ ለመፈጸም የእሱ ድርሻ መሆኑን ተገንዘቡ። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ ማድረግ፣ ላይክ ማድረግ፣ ለሌሎችም እንዲደርስ ሼር ማድረግ እንዳትረሱ። ከዚህ ምዕራፍ ቀድሞ ያሉ ምዕራፎች በተከታታይ እዚሁ ዩቲዩብ ፔጅ ላይ የወጣ ስለሆነ ጊዜ ወስዳችሁ ረጋ ብላችሁ ከምዕራፍ 1 ጀምራችሁ ብታደምጡት የተሻለ ይሆናል ብዬ ጠቁማለሁ። እግዚአብሔር ይባርካችሁ።